እግዚአብሔር ሰማይና ምድርን ከፈጠረበት ጥበብ ይልቅ የሰው ልጆችን ያዳነበት ጥበብ ይበልጣል። ማንኛውም ከእግዚአብሔር ጸጋ የሚያርቀን ነገር ሁሉ ኃጢአት ነው። ዲያብሎስ የሰው ልጆችን ኃጢአት እያሰራ እግዚአብሔር ለሰው ልጆች ንጹህና ቅዱስ አድርጎ በሰጠው በሕግ በኩል እየኮነነ ሞትን ያስፈረድባቸው ነበር። ለዚህ ነው በሕግ ስራ በኩል ጽድቅ ያልተገኘው። በመጽሐፍት የእግዚአብሔር ሚስጥር የተባለው እግዚአብሔር ለአዳም ያዘጋጀና ያለበሰው የቆዳ ልብስ እንዲሁም ለአብርሃም የተሰጠው ያ የተስፋ ቃል ያዘጋጀው የመስዋዕት በግ በአጠቃላይ የእግዚአብሔር ሚስጥር የተባለው ነገር በክርስቶስ ኢየሱስ ተገለጠ። ኢየሱስ ክርስቶስ በሞትና በትንሣኤው እንዲሁም በደሙ ማስተስሪያ የሰራውን ስራ በማመን ሰዎች መዳን ጀመሩ። ከኃጢአት፣ ከሞት፣ ከፍርድ፣ ከሕግ ባርነት በክርስቶስ ኢየሱስ በመታዘዝ ንጹህና ዘላለማዊ መስዋዕትነት ቤዛነት ነፃ ወጣ። ኖ ድህነት ተፈጸመ። ክርስቶስን ከሙታን ባስነሳው ኃይል እኔም ሕያው ነኝ፣ ልጅነትን፣ ጽድቅን፣ ክብርንም አግኝቻለሁ። በጨለማው ላይም ስልጣን አለ። የትንሣኤ ሕይወትን በፍጹም ሙላት ተጠባበቃል። ክርስቶስን ከሙታን ያስነሳው ያ ኃይል አሁን በእኔ ይኖራል። ኢየሱስ ጌታ ነው። አሜን።